ሰላም ጋይስ እንዴት ናችሁ? ሰላም ናችሁ ፋሚሊ? እኔ ያለው እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ ማለት ነው ቤተሰብ እውነቴን ነው የምላችሁ፣ እኔ ብቻ ነኝስ ወይም ሙሉ ሰው እንደኔ ግራ የተጋባ ሰው አለ ብዬ ነው። ጥያቄ የሆነብኝ ነገሮች ብዙ አሉ ማለት ነው። እዚህ ሚዲያ ላይ በየቀኑ የምናየውና የምንሰማ ነገሮች እንኳን ለማመን የሚከብድ አንዳንድ ጊዜ እንዲሁም በቃ ህልም እስከሚመስለን ድረስ ማለት ነው እና ማለት ነው ይሄ ሳምንት ማለት ነው አንድ እህታችን በእኛ በኢትዮጵያ ዜጋ በደላላ ለአረብ ተሸጠች። ልጅቷ አረብ ገዛት ተብሎ እየተወራ ነው። ከዛ ልጅቷ ከኢትዮጵያ ወደ ዱባይ ነው የመጣችው ተባለ። ደግሞ ከዱባይ ወደ ቤሩት ሄዳለች፣ ወደ ሉምነን ሄዳለች ተባለ። ከዛ እዛ ሉምነን ነው ተሸጠችው ማለት ነው። ተሸጠች ሲባል ይሄ ነገር አልገባኝም። እስኪ እናንተ እየገባችሁ ሰዎች ካላችሁ ማለት ነው። እውነቴን ነው የምላችሁ። ብቻዬን ቁጭ ብዬ ነው የሚያስበው፣ ግን ሊመጣልኝ አልቻለም። ተገዛች የሚባል ነገር ወይስ ደግሞ ተሸጠች የሚባል ነገር ምንድነው ጋይስ? የሚሸጥ እቃ ነው? የሚገዛ እቃ ነው? የሰው ልጅ እንዴት ተገዛች ተሸጠች ይባላል? በቃ እዚህ ደረጃ ደርሰናል ማለት ነው። እኛ ስግደት ዓለም ላይ እንደዚህ ረከስን ማለት ነው። እንደ እቃ በቃ ተሸጠች ተገዛች ነው በቃ። እና ማለት ነው እቺ ልጅ አሁን በራሷ እንዳያችኋት አንድ ፍሬ ልጅ ናት ማለት ነው። ሲጀመር አረብ ሀገር ለመምጣት ያልደረሰች ልጅ ናት። ገና ለራሷ ሮጣ ያልጠገበች ማለት ነው። እቺ ልጅ አሁን በቀደም እንዳያችኋት የኛ አበሾች ሁለት ስጣሉ እቺ ናት ለአረብ የሸጠቻት እቺ ናት እየተባባሉ ኤርፖርት ውስጥ እየተጣሉ ነበረ። ከዛ እቺ ልጅቷ ወደ አገራ ልትሸኝ ስትባል አይሆንም፣ እዚህ ልጅ እዚህ መውለድ አለባት፣ ወልዳ ነው ወደ አገራ መሄድ አለባት ተብሎ ኦኬ ተመለሰች። ከተመለሰች በኋላ ደግሞ በነጋታ ወለደች ተባለ አይደል? እሺ በ7 ወር ነው የተወለደችው ልጅቷ። እዚህ አረብ ሀገር ከመጣች 7 ወሯ ነው። እንዴት በ7 ወር ይወለዳል? እንደዛውም ደግሞ ከሀገሯ ነው ይዛ ያመጣችው ወይስ እውነት እንደምወራ ከአረብ ነው ለአረብ ተሽጣ ከአረብ ነው ያረገዘች የወለደችው ይባላል። ከሀገራችን ስንመጣ ሲጀመር ስንት ጊዜ ነው ሜዲካል ገብተን ተመርምረን ከዚህ ሁሉ ነገር ነፃ ስንሆን ነው። እና አሁን ልጅቷ ወልዳለች። እንኳን ፈጣሪ ሁለት አረጋት። ግን ደግሞ ማለት ነው በጣም ይገርማል። እውነቴን ነው የምላችሁ። የሷ ጉድ ብረን ሳንጨርስ አንድ እህታችን ደግሞ በአጃዛ ቤት ተብየዋ ተደፈረች አሉ። ልጅቷ እያያችሁ ይሄ 3 ቀን ነው ስንት ቀን ነው ፊቷ ማለት ነው ፊቷ የሚያቃት ሰው እንኳን አሁን እንደዚህ እሷ አሁን ባለችበት ሁኔታ ሚዲያ ላይ የሚያቃት ሰው እንኳን ቢያያት እቺ ማናት ይላታል እንጂ እሷ አይከሌናት አይላትም። ልጅቷ ምንም በቃ ፊቷ ምንም የለም፣ አትታወቅም። እኔ በጥርሱ በልቷት ነው ወይስ እንዴት ነው አልገባኝም። አይኗ፣ ከንፈራው፣ አካላታ በሙሉ የበሰለ ቲማቲም አስመሰላት። እንደ ፌስታል እንደ ስጋ ዘለዘላት ልጅቷ ማለት ነው። ይሄ ሁሉ ያደረሳት በደል አልበቃና ልጅቷ እንደዚህ እንደምትኖር እንደማትኖር አርጓት እንደዚህ እውነቴን ነው የምላችሁ እንትን አረጋት ማለት ነው። እኔ የሚላችሁ ግን እኛ ኢትዮጵያኖች ከየት ነው ይሄ ሁሉ ጭካኔ የመጣልን? ከየት ነው ይሄ ሁሉ ድፍረት የመጣልን? የሀገራችን ውስጥ የሆነ የተካሄደ ሁሉ መድፈር፣ መግደል ይሄ ሁሉ ሀገራችን ውስጥ እንኳን አልበቃ ብሎ እንኳን እስከ ሰው ሀገር ከኛ ጋር መጥቶ እዚህ መደፋፈር፣ እዚህ መገዳደል። አረ በስማም አረጋይስ ይሄ ማአት ነው የወረደብን። ጌታ ነው የምላችሁ። ምንድነው እንዴ? ልጅቷ እኮ ምንም የላትም። ስታዛዝን ሆስፒታል ተኝታ ምናምን ስትያዝ ማለት ነው በጣም ነው የተጎዳች አሉ። እንዴት አትጎዳም ታዲያ? እንዴት ድንጋጤ እንኳን ለብቻው እኮ በጣም ይላታል ማለት ነው። እና
በጣም ይከብዳል ማለት ነው። እንዳ ደግሞ ሚስትየው ተብዬዋ ማለት ነው የደፈራት የሰውዬው ምስት ማለት ነው። ሰውዬን ከዚህ ከማራት ልታስወጣ ነገሮቹን ልታስተካክል ተፍ ተፍ እያለች ነው አሉ። እንዴት እስኪ ወንድ እንበል ወይስ ሴቶች ጋር ችግር አለ እንበል ወይስ ወንዶች ጋር እንበል? እኔ እኮ ግራ ግብት አለኝ። እስኪ እቺ ልጅ ላይ እንደዚህ ሁሉ ደርሶባት ባላ እቺ ልጅ ላይ ይሄን ሁሉ በደል አደረሰትና እሷ ባላን ከሀገር ልታስወጣ ከዚህ በኋላ ባል ይሆነኛል ብላ ነው ደግሞ እንደዚህ ያየች ምን ብላ ከሱ ጋር ለመኖር ምን አይነት ህይወት ለመቀጠል ነው እሱን ከዚህ ሀገር ልታስጠፋ የምትሞክረው? ሰውዬ እንደውም ቶሎ ብሎ ባልያት ማለት ነው። አይገርምም? እናንተ ግን አይገርምም? እኔ እኮ ወንዶች ላይ መፍረድ በጣም ይከብዳል። የኛ ሴቶች ላይ ነው ችግር አለ። እሷ እኮ ብላ ጨዋ እኮ ይህን ሰውዬ ልታሳስር ነበረት፣ ግን እሷ ሰውዬ ልታስመልጥ ነው አሉ። እና በጣም ይከብዳል። የሰው ልጅ ስንት እህቶቻችን አይታችሁታል። እንደዚህ ቤተሰቦቻችን ህይወታችንን ለውጣልን ብሎ እንደውም የባሴ የበለጠ ጦስ ላይ ወድቆ ሸክም ብዙ ነገር ሆኖ እንደውም የባሴ ሸክም ይዞ ወደ ሀገራቸው ሲገቡ በጣም ይከብዳልና እኔ የሰው ልጅ እኛ ኢትዮጵያኖች ለምን እንደተጨካከርን ለምን የሰው ልጅ ወደ አውርነት ለምን ተቀየረ? ይሄ ጭካኔ ከየት የመጣ ይሁን እኔ አላቅምና እኛ ኢትዮጵያኖች እኮ ድሮ ማለት ነው ስንፋቀር ስንዋደድ ስንረዳዳ አንዱ ሲጎዳ አንዱ ለአንዱ አይ ብሎ አዝኖ ልቡ እስከምሰበር ድረስ አሁን ግን የሰው ልጅ እኮ ሲወርቅ አንድ ሰው ሲወርቅ የሚያስደስተን፣ አንድ ሰው ሲቸገር የሚያስደስተን፣ አንድ ሰው ሲያለቅስ በቃ የሆነ በቃ የማይሆን ሁኔታ ውስጥ ሲሆን የሚያስደስተን የሰው ደስታ የማያስደስተን ጊዜ ላይ ነው ያለነው። ለምንድን ነው ይሄን ሁሉ የተጨካከል ነው? እኛ ኢትዮጵያኖች ምን እርግማን ነው? ምን መዓት ገብቶብን ነው? ወይስ እንዴት ነው? የመጨረሻ ዘመን ላይ ደርሰን ነው? ምንም የገባኝ ነገር የለም። በየቀኑ የምናየው የምንሰማ አሁንማ ደንዝዘናል። ሞትም ኖርማል ሆኗል። ድሮ ሰው ሲሞት ድንጋጤው ምኑ አሁን ግን በቃ አለ አይደል እንደ ተራ ነገር ሆኗል ሁሉ ነገር ማለት ነው። ደንዝዘናል፣ ሁሉ ነገር ለምደናል ማለት ነው። ጌታን ነው የምላችሁና በቃ ሴጣን ይባላል አይደል? እኛ እርስ በርሳችን ላይ እየተደራረግን ያለነው ነገር ሴጣን አያረግም ማለት ነው። ጌታን ነው የምላችሁ፣ ሴጣን አያረግም። እኛ እንደውም እርስ በርሳችን ላይ በዚህ ሰዓት እየተደራረግን ያለነው ሴጣን እንኳን ቢያይ ሴጣን ከኛ ይደበቃል። ጌታን ነው፣ ሴጣን ከኛ ይደበቃል። ሴጣን የማያረግ ነገር የሰው ልጅ እርስ በርስ ላይ እየተደራረገ የሰው ልጅ እንደዚህ እየተበላላ ደሙ አንዱን የአንዱ ደም እየጠጣ አንዱን የአንዱን ህይወት እየነጠቀ አስቡት። የሀገራችን አይብቃ ብሎን እዚህ የሰው ሀገር ላይ እንኳን መጮካከናችን። እኛ መቼ ነው የምንረዳዳ? እኛ መቼ ነው የምንግባባ? እኛ መቼ ነው አንድ ምንሆን? አንቺ ኦሮሞ፣ አንቺ ጉራጌ፣ አንቺ አማራ፣ አንቺ ትግሬ እሺ ከዛስ እንደዚህ ተባብለን እኮ ምንም ያመጣን ነገር የለም። ግን ጠፋን። ይሄንን እወቁ። እና በጣም ገረመኝ። ግን እህቶቻችን ደግሞ ምስኪኖች ስንት እንደዚህ በሰው ሀገር ሲጠቁ በሳውዲ አረቢያ ሲታዩ አለምንም ጥፋት ሰርቼ ህይወቴን ለውጬ ቤተሰቤን ለውጬ እገባለሁ ብሎ መጥቶ ሳውዲ አረቢያ ላይ አይታችሁታል። አፋቸው በጨርቅ ታፍኖ እጃቸው ታስሮ ወንድ ልጅ ሴት ልጅ እንደዚህ አስተኝቶ በጫማ በእግሩ የሴት ልጅ ጭንቅላት ላይ ስቆም አስቡት እስኪ ምን አይነት ጭካኔ ነው እንዴ! ወንድ ልጅ እንዴት ከሴት ተወልዶ ነገ ሴት ልጅ ይወልዳል፣ ሴት ልጅ ያገባታል፣ እህት አለው። እንዴት ነው እኮ እንዴት ጨክኖ እንዴት አስቻለው? ሴት ልጅ እንደዚህ በቃ የሚደፍሩት የሰው ልጅ በቃ እንስሳ ሆኗል። እንስሳና ሰው ልጅ እኮ ፈጣሪ ከእንስሳ እንትን ብሎ የፈጠረን
ስለምናስብ ነው ሰው ስለሆነ ነው ገባችሁ ግን አሁን የሰው ልጅ ከሰውነት ወደ እንስስነት ተቀይረናል ከሰውነት ወደ ሰይጣን ወደ አውርነት ተቀይረናል እየተባላን የሰው ደስታ የማያስደስተን የሚያናድደን አንድ ሰው ሲደሰት እንዴት ይሄን ሰው እበቀላለሁ እንዴት ይሄን ሰው አጠፋለሁ እንዴት ይሄን ሰው ወደ ታች መልሳለሁ በቃ እንዲ ነው እንጂ አቤት ከሌኮ እንዲ ነው ፈጣሪ ይባርከው ያርግለት አንባባልም ለምንድነው ጌታን ነው ምላችሁ እኔ በጣም ገረመኝ ጋይዝ እውነት አንድ ነገር ሲታስቡ ለማመን የሚከብዳችሁ ነገር አለ አይደል እንደዛ ነው ይሁንብኝና ፈጣሪ ለሁላችንም ልቦና ይስጠን ፈጣሪ ይሄን ሁሉ ጭካኔና አውርነት እሱ ያስታውሰን ነው እንጂ የሚባለው ሌላ ነገር የለም ይሄን ቪዲዮ ከወደዳችሁ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ ቻው